ያኔ የተናገርኩት አንድ ታሪክ ነበር። ሰላም አርሴማ ጸጋ ይባላለሁ ወይም ደግሞ በሶሻል ሚዲያ ስሜ ሴማ እባላለሁ። ዱካ ላይ ቀርቤ አንዳንድ ጥያቄዎች ልመልስላችሁ ነው። የመጀመሪያው ጥያቄ who is ሴማ? ሴማ ማናት? ስሟ ደግሞ ምን ማለት ነው? ሴማ ማለት ቅጽል ስሜ ነው። ከአርሴማ የመጣ እና አሯ ወጣ እና ታላቅ ወንድሜ እኔ መጥራት ሲፈልግ አርሴማ 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 ሴማ 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 ማለት ጀመረና ያው ስሜን አቆላምጦት ነው እና በጣም የምወደው ስም ነው ሴማ። ሁለተኛው ጥያቄ which Ethiopian dish or drink tells the most about your identity? ቆንጆ ጥያቄ ነው። ያው እንግዲህ የሚጠጣም ስለሚል ምናልባት ጠጅ አላውቅም፣ ምክንያቱም ጣፋጭ ነው ግን dangerous ነው ብዬ አስባለሁ። Who's the most slept on creative right now? Damn. ሴማን ታውቃታላችሁ? ቀልዴን No, I'm serious. ሴማ። አራተኛው ጥያቄ which Ethiopian slang or phrase should the world know? የኛ ሀገር ስላንግ መስጠት ያለብን ኢሜጅ በቃ ቀለል ያለ ነው። ቀለል ያለ በቃ ኢሜጅ ላይፍ ፈታ አድርገን እንድናየው የሚያገለግለን ቃል ይመስለኛል። ይመቻችሁ። Which Ethiopian historical event would make the best movie? ይህ ከባድ ጥያቄ ነው፣ ምክንያቱም ማንኛውም የኢትዮጵያ ሂስቶሪካል ኢቨንት ቆንጆ ሙቪ የሚያወጣው ይመስለኛል። ግን እስቲ ሜቢ የአድዋ ድል ጥሩ ፊልም የሚወጣለት ይመስለኛል። ቀጣይ ጥያቄ who is your Ethiopian legend? ይህን ጥያቄ ሳነበው መጀመሪያ የመጣልኝ ሰው ሙላቱ አስታጥቄ ነው። my Ethiopian legend is ሙላቱ አስታጥቄ because he's ሙላቱ አስታጥቄ። girl from አዲስ አበባ ይመቸኛል፣ በጣም ነው የምወደው። ትዝታ ልል እችላለሁ ግን ሁሉም የሚያውቀው ስለሆነ ሚሽኑን girl from አዲስ አበባ። What does it feel to be a big sister? Oh, how is that responsibility? Do you have a big influence on her? እኔን የሚያውቀኝ ሰው ታናሽ እህት እንዳለኝ ያውቃል እና አዎ ለታናሽቴ ትልቅ ኢንፍሉዌንስ ነኝ። እኔ ማረገውን ነገር በሙሉ ነው ተከትላ የምታረገውና ለራሴ ብዬ ባይሆን እንኳን ለሷ ብዬ ጥሩ ምሳሌ ለመሆን ብዬ ታላቅ እህቶችና ታላቅ ወንድሞች ደግሞ ይሄን ነገር ታውቁታላችሁ ይከብዳል። ለታናሾቻችን ደግሞ ሁለተኛ ወላጅ ስለሆነ አሪፍ ሰሞን አለብን ለነሱ። What's the first thing you would do if social media shuts down? እንዴ እኔና ብዙ ሰዎች እኮ አንኤምፕሎይድ ነው የምንሆነው፣ ስራ አጥ እንሆናለን እና ያው ስራ መፈለግ ነው ቴሌግራም ላይ ወይም ደግሞ አሁንም አለ እንደ ግድግዳ ላይ የሚለጠፉ ክፍት ስራ ቦታዎች እዛ ሄዳሉ። ቅጠሩኝ። በዚህ አጋጣሚ ስለማይታወቅ አዎ የገቢ ምንጭ መፈለግ ነው ሶሻል ሚዲያ። ከዚህ ውጪ ሌላ ስራ ሜካፕ አርቲስት በዚህ አጋጣሚ አሪፍ ሜካፕ አርቲስት ነኝ። ዩቲዩብ ቻናልም ከፍቻለሁ። we'll see. Explain Ethiopia in 3 words. ይሄን ቆንጆ ጥያቄ ነው። እሺ ኢትዮጵያ በ3 ቃል ብቻ ብትወሰን ደግ እላለሁ። ህዝባችን ደግ ነው። proud በአማርኛ አንድ ነው። ኩሩ እላለሁ። ኩሩ። የመጨረሻ ደግሞ ምን ልበል እቺ ግራ የተጋባ ኦኬ። ኢትዮጵያ ሶስተኛ ቃል ምን ሰጣታለው? ቆንጆ ህዝብ ነን።
ሲፈጥረን ተጠንቅቆ ነው። እኔ እንጃ ይመላ። እሺ what's a phrase you say to yourself when you have a challenge in life? What's a phrase you say to yourself when you have a challenge? ይሄም ያልፋል በቃ ወይም ደግሞ life is hard ትንሽ ለ5 ደቂቃ ትንሽ እናዝንና እንቀጥላለን። ወይም ደግሞ ዛሬ የተጠቀምኩት ፍሬዝ አለ like ይሄ የተፈጠረው እኮ እግዚአብሔር እንዲፈተነን ነው። በፖዚቲቭ መንገድ እንድናየው ማለት ነው። ይሄ እኮ እግዚአብሔር የፈተነን ነው እባክሽ እናልፈዋለን። እሺ other than content creation what's your skill or talent ይላል። እኔ በስራዬ ሜካፕ አርቲስት ነኝ። ለዛ አንድ ትልቁ ታለንት እሱ ነው። ስኪል ደግሞ አንድ መጽሐፍ በአንድ ቀን መጨረስ ስኪል ከሆነ እሷን እጠራታለሁ። ፒፕል ስኪልዝም አለኝ። ሰው በጣም ስለምወድ ሰው መግባባት በጣም ደስ ይለኛል እና በቅርብ ነው የተረዳሁት እሱ ነገር ስኪል እንደሆነ። ተመስገን። What's an Ethiopian holiday that goes the hardest for you and you enjoy the most? Christmas. ገና ደግሞ እየደረሰ ነው እና በቃ ቆንጆ ሆሊዴ ነው። What's one Ethiopian thing that you will defend the hardest? በእጃችን የምንበላው ነገር በደንብ ነው ዲፌንድ የማደርገው። ሌላ ሀገር አንዳንድ ሀገሮች አልተለመዱ እንዴት ነው በእጃችን የማንበላው ማለት ለኪ እኮ ተፈጥሮ ነውና አይ ቲንክ ምግቡ ራሱ የሚጣፍጥ ይመስለኛል። ገንፎ ራሱ ነው በማንኪያ አልበላም በቃ በእጅ እንዲስ የሚለውና እሱን ነገር ዲፌንድ አደርጋለሁ። ማለት ላይ ያያያለ ገንፎ ስፔን ላይ ቻች ነው በማንኪያ ማለት ቻስ በማንኪያ ወስካ አረኔ ሁሌ በእጄ እበላለሁ። ቁርስ ገንፎ ከተቀረበ ከነ ማንኪያ ነው የሚቀርበው። ከዛ ግን እኔ በእጄ እበላለሁ፣ ሌላ ሰው በማንኪያ ይበላል። ከዛ በእኔ ቀኑና እነሱም በእጃቸው ይበላሉ። አይደለም በጣም እኮ ደስ የሚለው የምግቡ ሙቀት ራሱ ይሰማሃል እጅህ ላይ ብዙ ነገር ነው። አሁን እኮ ለምሳሌ በእጅ የማይበላ አንድ ምግብ ሾርባ ነው። ሾርባ በሞቁ መቀዝቀዙን አታውቁት እና አፋችሁ ይቃጠላል። በእጃችሁ ከነካችሁ ግን እጃችሁ ከተቃጠለ አፋችሁ እንደሚቃጠል ስላወቃችሁ አትበሉትም። አያችሁ በሎጂክ እኮ ነው መሄድ ያለብን ጋይስ። Next question. What's the most Ethiopian compliment that someone gave you? The most Ethiopian compliment. ግንባርሽ ያምራል። እንደዛ ልባል ይችላል። very Ethiopian compliment እና ያኔ የተናገርኩት አንድ ታሪክ ነበረ። by the way ፈረንሳይን የተማርኩት ትናንትና ነው የተመረኩት። አጫጭውልኝ thank you። ትናንትና የተመረኩት እና እዛ ዩኒቨርሲቲ ሄጄ ካፌ ተቀምጬ መስቀል አድርጌ ነበርና የሆነ ሰውዬ ተቆመብኝና ሁዘት ኢትዮጵያን አለኝ። ኢትዮጵያዊ ነሽ? yes እንዴት አወቅክ ነው። ከዛ እንትና አለኝ ጥቁር ሴት ከሆኑና መስቀል ካደረጉ ኢትዮጵያዊ ናቸው፣ ኢትዮጵያዊ ወይ ኤርትራዊ ናቸው ነው ማለት ነው። ክሎኪ ታለን ከዛ በኋላ so that's a nice compliment። ደስ ይላል በዚህ መታወቃችን። Tell us how your daily life routine is like. Okay, እቺ በጣም ኢንትረስቲንግ ነች። so basically ጧት እነሳለሁ፣ ጧት አልነሳም፣ ስነሳለሁ እግዚአብሔር ይመስገን 9 to 5 ይልኝ ተመስገን። ሶሻል ሚዲያ ስላለ ብቻ እነሳለሁ፣ እዘጋጃለሁ ለቀን ፊልም የሚደረግ ነገር ካለ ፊልም አደርጋለሁ። ስሰክስ ዛሬ ጀምሬ ማለት ፊልም የማደርገው ነገር ካለ አደርጋለሁ። ፊልም እንደ ካለፈ ፊልም የሚደረግ ቀን ከሆነ ፊልም አደርጋለሁ፣ ካልሆነ ደግሞ ኤዲት አደርጋለሁ። ቪዲዮ ራብ ኤዲት አደርጋለሁ እና እንደዛ አደርጋለሁ። ሌላ ታናሽቴን ከትምህርት ቤት ፒክ አፕ ላደርጋት እችላለሁ። ጓደኞቼ ጋር እዝናናለሁ። ተመስገን በእናንተ ምክንያት። ከዛ the next question, what's the best Ethiopian film for you and why? አንተ ያበደ ደስ ይላል።
that's crazy በጣም የምወደው ፊልም እና ለምን የወንዶች ጉዳይ በጣም ደጋግመዋለሁ ፊልሙን ማለት ነው ከዛ አንደኛ ምክንያት የምወድበት በጣም አሪፍ ፊልም ስለሆነ ሁለተኛው ደግሞ የመጀመሪያ ቦይፍሬንድ መጀመሪያ ነበርኝ ሃይ ስኩል ላይ ቀጮ አክስቱ ነበረች እና በቃ ነበር my mind was so blown I was like what like ቀጮ አክስቱ ነች ምናምን እና የሆነ ቀንኛ ትምህርት ቤት መጣ ፒክ ልታረግ በቃ ሰው ሁሉ ነበር የከበባትና የሆነ ከራሴ ህይወት ጋር የሆነ ኮኔክሽን ሳይፈጠር አይቀርም መሰለኝ በቃ የኢትዮጵያ ፊልም ሳስብ የወንዶች ጉዳይ ነው መስሎ አሜዚንግ ፊልም top 3 Ethiopian ልዝለለው ማቁጠሪ What do you think about modern parenting and parenting back in the days? እሺ ሁለቱም ጥሩ ነገር አለው መጥፎ ነገር አለው back in the days አንድ የማልስማማበት ነገር ቢኖር ልጅ መምታት ልጅ መግረፍ እኔ አላምንበትም personally ለምን እንደሆነ እስቲ አንድ 2 ሰዓት ስለመፈጅ ይሄን ነገር ለማስረዳት እንደዛ ብለን እንያዘው ልጅን ዲሲፕሊን ማድረግ እንዳትሳሳቱ ዲሲፕሊን ማድረግ አለብን እንዲህ መምታት ግን እኔ አላውቅም ጂሚዱና ንዴታችሁን አውጡት ልጃችሁ ላይ እና አዎ እኔ መጥፎ እና አይ ቲንክ እንደዛ ባናድግ ወደፊት ይሄ ነገር ቢቀር ሞር በራሳችን የምንተማመን በራስ የሚተማመን ልጆች ጀነሬሽን የምንፈጥር ይመስለኛል ይሰራል ልጅን መግረፍ ይሰራል በዛ ሰዓት ሌላ ነገር እንዳያረጉ ያደርጋል ግን የተሻለ መንገድ አለ ብዬ አምናለሁ ከመምታት ይልቅ የለም የተሻለ መንገድ የለም መምታትን ያለብን ካላችሁ ደግሞ እና ራሳችሁን አንዳንድ ጥያቄ ጠይቁ What will you say for the child version of you? አትፍሪ እሺ አትፍሪ አትጨነቂ በቃ ይመች ልክ እንደዛ ይመች ነው ማለት ይመቻት ሃያኛው ጥያቄ explain ሌላ አታምንም ትንሿ ሴማ ጭራሽ አታምንም ጭራሽ አታምንም እኔ እንደሆንኩኝ የኔ ፎቶ ቢሰጣት እኔ አይደለሁም ነው የምትለው በጣም ምትሰይጋል ወይኔ ኩዲ ምትደግሰኝ ይመስለኛል ጭራሽ አላሰብኩትም ህይወቴ እንደዚህ እንደሚሆን what ጭራሽ አታምናችሁም actually እኔ ወደ ኋላ ሂጄ አንቺ ነሽ ብላት አታምነኝም ምንም ትለኝ 21ኛው ጥያቄ why do you want to live here why did you come back from Paris እሺ እኔን ለማታውቁት ሰዎች ላለፉት 3-4 አመታት ፈረንሳይ ነበርኩኝ ትምህርቴን እየተከታተልኩኝ ስራ እየሰራሁ ወዛም ከሶሻል ሚዲያ ላይፍ ወጥቼ ነበረ እና ሁሌ እስካሁን ድረስ አሁን ኢትዮጵያ ውስጥ 3ኛ ወሬ ነው መሰለኝ ሁሌ የሚያጋጥመኝ ጥያቄ ለምን ተመለሽ ምን ትሰሪያለሽ እዛ ጋር ኦፖርቹኒቲ ያለ እዛ ጋር ገንዘብ መስራት ይቻላልሽ እዛ ጋር እንደዚህ ያለ ለምን እዚህ መጣሽ አንደኛ ነገር ይሄን ያህል የሚያስደነግጥ ጥያቄ ሊሆን አይገባም አገሬን አፈቀኝ አንዳንድ ጊዜ ሰው ሳክስን ይመስለው ይችላል ግን እውነት ነው አንዳንዴ ህዝቤን አፍቃል ሁለተኛ ቤተሰቤን በጣም ነው የምወደው ከእናቴና ከእህቴ ከዚህ በላይ ተለይቼ መኖር አልፈለኩኝም ሶስተኛና ዋነኛው ምክንያት ደግሞ እዚህ ጋር ትልቅ ፊውቸር ያለኝ ይመስለኛል ትልቅ የማበረከተው ነገር ይኖራል ብዬ አስባለሁ በኢንተርቴይንመንት ዘርፍ ይሁን በሌላ ዘርፍ ይሁን የሆነ ፖዚቲቭ ኢምፓክት መፍጠር ፈልጋለሁ እዚሁ ሁኜ እና ተስፋ ትቁረጡ ባገራችሁ እሺ by the way ከልቤ ነው ቀልድ መጨመር ፈልጌ ሳላቅ ከልቤ ያወራውኝ guys ግን እውነት like የኛ ጀነሬሽን ወደዋለሁ ጓደኞቼን በጣም ሳያቸው ኢንስፓየር ያደርጉኛልና አልፈልግም እዚህ ይሻለናል እዚህ በደንብ ሀገራችንን እናሳምራታለን guys the last question what is the future of Sema በጣም ቆንጆ ጥያቄና
ሰብስክራይብ ቱ ማይ ዩቲዩብ ቻናል ከዛ ታዩታላችሁ። ቴንክ ዩ ሶ ማች። በጣም ቆንጆ ጥያቄ ነበረ። በቃ አሪፍ ጊዜ ነው ያሳለፍኩት። አሪፍ ጥያቄ ነው የተጠያየቅነው።